ኮንግራቹሌሽን ፋሚሊ ሰላም ፋሚሊ ያላችሁበት ሰላማችሁ በዝት ይበልልን ፋሚሊ እንግዲህ የ2026 አወዛጋቢው ዓለም ዋንጫ ዛሬም በጣም ባወዛጋቢ ሁኔታ እንግዲህ ዛሬ ለሰርድ ፕሌስ እንግዲህ ለናስ ሜዳሊያ እንግዲህ የተጫወቱት እንግላንድና ፍራንስ እንግላንድ 6 በሆነ ውጤት እንግዲህ ፈረንሳይን ቀጥቅጣ አሸንፋለች። እንግሊዝ የናስ ሜዳሊያ ስትቀናጅ ኪሊያን ኤምባፔ ግን በዓለም ዋንጫ ታሪክ አዲስ ንጉስ ሆኗል። እጅግ አስደናቂና ግብ የበዛበት የዓለም ዋንጫ የሶስተኛ ደረጃ ፊልሚያ የእንግሊዝ ብሔራዊ ቡድን ፈረንሳይን 6-4 በሆነ አስገራሚ ውጤት በማሸነፍ ማጠናቀቁን አረጋግጧል። ጨዋታው በግብ ማዕበል የታጀበና እስከ መጨረሻው ደቂቃ እጅግ አዝናኝ የነበረ ሲሆን በጨዋታው ፈረንሳይ 4 ለእንግሊዝ 6 በሆነ ውጤት ተሸንፋለች። ለእንግሊዝ የድል ግቦችን ያስቆጠሩት ዴክላን ራይስ በ3ኛው ደቂቃ፣ አዝሪ ኮንሱ በ18ኛው ደቂቃ፣ ቡካዮ ሳካ በ37ኛው ደቂቃ 45ኛው ፕላስ 1 ደቂቃ እንዲሁም በ87ኛው ደቂቃ ሲሆኑ ጂዱ ቤሊንግሃም በ90 ፕላስ 8ኛው ደቂቃ 6ኛውን ጎል አክለዋል። ለፈረንሳይ ማስተካከያ ግቦችን ያስቆጠሩት ኪሊያን ኤምባፔ በ48ኛ እና 66ኛው ደቂቃ ዴሌ ባርኮላ በ54ኛው ደቂቃ ላይ ሲሆን ኡስማና ዴምበሌ በ96ኛው ደቂቃ 4ኛውን ጎል አስቆጥሯል። ፈረንሳይ በጨዋታ ተሸንፋ 3ኛ ደረጃ ማጣቷ የደጋፊዎችን ልብ ቢሰብርም ድንቁ ኮከብ ኪሊያን ኤምባፔ ግን በዓለም እግር ኳስ ታሪክ ውስጥ ፈጽሞ የማይረሳ አዲስ ታሪክ መጻፍ ችሏል። ኤምባፔ በዓለም ዋንጫ ታሪክ 22ኛ ጎሉን በማስቆጠር የውድድር የምንጊዜም ኮከብ ግብ አግቢነት ሪከርድ ሙሉ በሙሉ የግሉ አድርጓል። አንድ ቀሪ ጨዋታ ያለው አርጀንቲና ድንቅ ኮከብ ሊዮኔል ሜሲ በዓለም ዋንጫ 21ኛ ጎሎችን ማስቆጠር የሚታወስ ሲሆን ኤምባፔ ግን በ22 ጎሎች ቀድሞ። በተጨማሪም ኤምባፔ በዘንድሮ የዓለም ዋንጫ ውድድር ላይ ብቻ ያስቆጠረው የግብ መጠን ወደ 10 ከፍ ማድረግ ችሏል። ኮከብ ግብ አግቢነቱን በተጨማሪ በውድድር ላይ በ14 ጎሎች ላይ ቀጥተኛ ተሳትፎ በማድረግ ቀዳሚ መሆን ችሏል። ኪሊያን ኤምባፔ ይህን ታሪካዊ የ22 ዓመት ዋንጫ ጎል ማስቆጠር የቻለው ባደረጋቸው 22 ጨዋታዎች ላይ ብቻ መሆኑ ስኬቱን ይበልጥ እስከሚያስደምም ያደርገዋል። እንግሊዝ በቡድን ስራ የበላይነት ወስዳ ጨዋታን ብታሸንፍም ይህ የዓለም ዋንጫ ግን በኪሊያን ኤምባፔ የግል ታሪክ ሰሪነት ለዘላለም ሲታወስ ይኖራል። የ27 ዓመቱ ፈረንሳይ ኮከብ ገና በወጣትነት የዓለም እግር ኳስን በበላይነት እየመራ መሆኑን በድጋሚ አስመስክሯል ስል ላስት ኪንግ ከሚያሚ አሜሪካ ያስተላልፍላቸዋል። ኩብራትና ኩብራን እንግዲህ ግራ ኢንግላንድ ብለናል። እንግዲህ ሌላ ጨዋታ ደግሞ የፋይናል ጨዋታ ስፔን እና አርጀንቲና 8 ሰዓት ላይ ዛሬ የሚያደርጉት ጨዋታ ከፍተኛ ግምት አግኝቷል። እንግዲህ ስፔን እና አርጀንቲና የሚያደርጉት ጨዋታ ማን አሸናፊ ይሆናል? ሁላችሁም እስቲ ኮመንት ሴክሽን ላይ ግምታችሁን አስቀምጡልኝ። ስላዳመጣችሁኝ ቴንኪዩ።